በተለያዩ ጾታዊ ስነ አእምሮና መሰል ጉዳዮች ላይ በዝርዝር ጽሁፎችንና ተሞክሮዎችን ወደናንተ የምናደርስበት ሰዓት ላይ እንገኛለን። ለዛሬ የወሲብ ፊልም ሱስ በሴቶች ላይ በሚል ርዕስ የተለያዩ ጽሁፎችን ወደናንተ እናደርሳለን። በወሲብ ፊልሞች ሱሰኛ የሆኑ ወጣት ሴቶች በሚል ርዕስ ያዘጋጀነው ይህ ጽሁፍ ላይ መጀመሪያ ጄኒፈር የምትባል ሴትን ታሪክ ወደናንተ እናደርሳለን። ጄኒፈር የኮሌጅ ተማሪ ስትሆን የወሲብ ፊልም ሱስ በከባድ ሁኔታ እንደያዛት በሚከተለው መንገድ ታስረዳለች። 18 ዓመቴ ነው። አልፎ አልፎ ከሚታይብኝ የእፍረት ስሜት በቀር በራሴ የመተማመን ስሜት ያለኝ ነኝ። እድገቴ ሙሉ በቤተክርስቲያን ውስጥ ነው። በቤተክርስቲያናችን አንድ የአምልኮ ዝማሬ መሪዎች ቡድን ሲቋቋም በመዘምራን ቡድን ውስጥ ከበሮ እንድጫወት ስጠየቅ እኔም በእሽታ ተቀብዬ ከመዘምራን ቡድኑ ጋር ተቀላቀልሁ። ሕይወት እጅግ መልካም ነበረ። ውስጤ ግን ባዶ ነው። ወደ ሁለተኛ ደረጃ ትምህርት ቤት ስገባ ይህ በውስጤ የነበረው ባዶነት የበለጠ እየሰፋ መጣ። ስለዚህ ይህን ባዶነቴን የሚሞላልኝን ነገር ፍለጋ ቀጠልኩ። ምንም ነገር አያረካኝም ነበር። ይህንኑ እርካታ ፍለጋ አንዳንድ ትንንሽ ነገሮችን ማድረግ ሞከርኩኝ። አጫሽ ከነበረው አጎቴ ሲጋራዎችን መስረቅና ማጨስ ጀመርኩ። ሆኖም ይህ እርምጃዬ ምንም ፈቅ አላለም። ሕይወቴን አልለወጠውም። ባዶነቴንም ሊሞላልኝ አልቻለም። ያም ሆኖ በቀላሉ ተስፋ መቁረጥ አይሆንልኝም። እኔ እኮ ጄኒፈር ነኝ፣ እንደ ብረት ጠንካራ፣ እንዴት በቀላሉ እጄን እሰጣለሁ ስል የምፈልገውን እስካገኝ ድረስ እረፍት አጣሁ። አብዛኛው ሰው በቀላሉ የማያውቀውን ኮምፒውተር የመጠቀም ችሎታ ስላለኝ እኔ የምፈልገውን ሊያስደስተኝ የሚችለውን መሻትና መፈለግ ጀመርኩኝ። ያም የወሲብ ፊልም ሆኖ አገኘሁት። የወሲብ ፊልም በተከታታይ በማየት ግን ባዶነቴን ይሞላልኛል ስል ጭራሽ ሱስ ሆኖብኝ አረፈው። በእርግጥም ይህ በሽታ በሕይወቴ ውስጥ ወሲብን የሚተካ አልነበረም። ባይገርማችሁ ወንድ የማላውቅ ድንግል ነበርኩ። አሁንም ድንግል ነኝ። ይህ ነገር ግን የተጠቀምኩበት እንደው ዝም ብዬ በሕይወቴ ውስጥ የሚሰማኝን የባዶነት ሕይወት ቢሞላልኝ ብዬ ነው። ትንሽ ትካዜ ሲሰማኝ ወይም ሲከፋኝ፣ ቀኑም እየደበረኝ ሲመጣ በቀላሉ ወደ መኝታ ቤቴ ገብቼ በሬን ዘጋና በዚህ በማየው ፊልም ራሴን እያከምኩ እዝናናለሁ። መልካም ስሜቴ ተመልሶ ይመጣል። ነፃ ነው፣ ጉዳት የለውም። በጊዜው የማስበው እንደዛ ነበር። እንደዚህ እንደማደርግም ማንም አያውቅም። የማየው የማይበቃኝና ጥማቴን የማያረካልኝ ስለሆነ በየጊዜው ኢንተርኔት ከፍቼ ማየት የዘወትር ተግባሬ ሆነ። ልክ በቀላሉ ገብቶ ወደ ከባዱ አደንዛዥ እጽ እየተለመደ እንደሚገባ ሁሉ እኔም አምላክ እስኪደርስልኝ ድረስ ልማዴ ባደረብኝ የወሲብ ፊልም ማየት ሱስ የተነሳ የበለጠ ማየት የሚያስችለኝን ድረገጽ ሳስስ መቆየት ነበረ። እናም ኔትወርክ በሌለበት አጋጣሚ የማየት ሱሴ እንዳይቋረጥብኝ በሚል ለቁጥር የሚያዳግቱ ቁጥር ስፍር የሌላቸውን የወሲብ ፊልሞችን ከኢንተርኔት ላይ እና ከድረገጾች ላይ እያወረድኩ እንደዚሁም ምስሎችና ፎቶዎች እያወረድኩ በኮምፒውተሬ ላይ ማጠራቀም የየዕለት ስራዬ ሆነ ስትል ጄኒፈር ተሞክሯን ታካፍላለች። ከዚህ ጋር ተያይዞ ሌላኛዋ የዚህ ሱስ ሰለባ የሆነችው ኔላም ቴለር የምትባል ሴት ናት። ኔላም ቴለር የወሲብ ፊልሞችን ማየት የጀመረችው የ12 ዓመት ታዳጊ ሆና ነው። ገና አንድ ፍሬ ልጅ በምትባልበት ጊዜ በመኝታ ክፍሏ ተደብቃ አጠር ያለ የ10 ደቂቃ የወሲብ ፊልም ማየት የጀመረችው በለጋ ዕድሜዋ ነው። ኋላ ላይ እስከ 1 ሰዓት ርዝማኔ ያላቸው ምስሎችን ማየት ጀመረች። በጊዜው ከቤተሰቦቿ ተደብቃ ታይ እንደነበር የምትናገረው ኔላም ለመጀመሪያ ጊዜ የወሲብ ፊልም ስታይ የፍቅር ፊልሞች ወሲብን የተቀደሰና በፍቅር የተሞላ አድርገው ነበር አእምሮዬ ላይ የሳሉት። ልክ በወንዶች ኃያልነት የተሞላና አካላዊ ተራክቦን የጎላበትን ምስል ማየት በጣም ነው ያስደነገጠኝ ትላለች። የወሲብ ምስሎችን ማየት የጀመረችበትን ሰበብ ስታስታውስ ጉዳዩን ለማወቅ ከነበራት ፍላጎት ወይም ለአቅመ ሔዋን እየደረሰች ስለነበረ የአፍላ ጉርምስና ግፊት ይሆናል በማለት ትናገራለች።
ከጊዜ በኋላም የተለያዩ የወሲብ ምስሎችን ከማየቷ የተነሳ የራሷ ምርጫዎችን እያዳበረች መምጣቷን ታወሳለች። ኔላም ስትናገርም ወጣት ሴቶች በእድሜ ገፋ ካሉ ወንዶች ጋር ሆነው ለሚሰሩ የወሲብ ምስሎች ልዩ ስሜት አደረብኝ። ሴቶቹ ታዛዥ ሆነው ወንዶቹ የበላይ የሆኑባቸው ምስሎች በ13 ዓመቴ መፈለግ ጀመርኩኝ የምትለው ኔላም ይህ ፍላጎቷ ብዙ የወሲብ ምስል ከማየቷ የተነሳ ይሁን ወይም ተፈጥሯዊ የሆነ ስሜት መለየት ይከብዳታል። ሌላኛዋ የዚህ ጉዳይ ሰለባ የሆነችው የ25 ዓመቷ ሳራ ናት። ሳራም ከኔላ የተለየ ልምድ የላትም። የወሲብ ምስሎችን ማየት የጀመረችው በ13 ዓመቷ ነበር። ለዚያውም በሳምንት 2 ጊዜ 10 ወንዶችና 1 ሴት በውስጡም ብዙ የወንዱን የበላይነት የሚያሳዩ እንቅስቃሴዎች የተካተቱበትን ምስሎች ያየሁት የሩካቤ ስጋ መፈጸም ከመጀመሬ በፊት ነው የምትለው ሳራ አሁን በ25 ዓመቷ ወደ ወሲብ ስሜት ለመግባት በጣም እንደሚከብዳት ትናገራለች። እስካሁን የወሲብ ምስል ሱስ በወንዶች ላይ የሚያደርሰው ተጽዕኖ በደንብ የተጠና ሲሆን በሴቶች ላይ ያለው ጫና ግን በውል አልተጠናም። ብዙ በጉዳዩ ላይ ጥናት ያደረጉ ባለሙያዎች ሴቶች የወሲብ ምስልን እንደ ሱስ እንደማይጠቀሙበት በእነርሱ ላይም ብዙ ተጽዕኖ እንደሌለው ይናገራሉ። በዚህ የህይወት መንገድ ላይ ያለፉ ሴቶች ግን ተመሳሳይ መልስ አይሰጡም። ዶክተር ሌይላ ፍሮድሻ የጽንስና የማህፀን አማካሪ ስትሆን በ20 ዓመት የሥራ ልምዷ አንድም የማያቸው የወሲብ ምስሎች ችግር እየፈጠሩብኝ ነው ብላ የመጣች ሴት አጋጥማኝ አታውቅም ስትል መስክራለች። በጉዳዩም በደንብ ጥናት እንዳልተደረገበት የምትናገረው ሌይላ ሴቶች አካላዊና ስነ ልቦናዊ ጥቃት እየደረሰባቸው ነገር ግን የሐኪም እርዳታ እየጠየቁ ስላልሆነ ነው ወይስ ስለደረሰባቸው ችግር ለመናገር አፍረው ወይስ ምንም ችግር እየፈጠረባቸው አይደለም በማለት ያልተመለሱ ጥያቄዎችን ታቀርባለች። ኔላም 16 ዓመቷ ሲሆን የወሲብ ምስሎችን ማየት አቆመች። ለዚህ ደግሞ ሰበብ የሆናትን ስትጠቅስ ምስሎቹ ተፈጥሯዊ ያልሆነ ከፍተኛ ስሜት ውስጥ ስለሚከቱ ነው ትላለች። ከእውነታው እየራቀች እንደነበር የምትገልጸው ኔላም የወሲብ ምስል አይቼ የማገኘው የስሜት እርካታና ከጓደኛዬ ጋር ከወሲብ በኋላ ያለኝ ስሜት ያላቸው ልዩነት እያስፈራኝ ነበረም ስትል አክላለች። አሜሪካዊቷ ጸሐፊ ኤሪካ ጋርዛ የወሲብ ምስል ማየት የጀመረችው በ12 ዓመቷ እንደሆነ ስትናገር ትምህርት ቤት ያላግጡብኛል፣ ብዙ ጊዜ ብቸኛ ነበርኩ፣ ስለዚህም የወሲብ ምስሎችን ችግሬን የመረሳበትና ራሴን የማስደስትበት ነገር ነበር ትላለች። ኤሪካ የወሲብ ምስሎችን ማየቷ በጣም ጫና እንዳደረሰባትና ለአንዳንድ የተለያዩ የወሲብ መንገዶች የተለየ ስሜት እንዲኖራት እንዳደረጋት ትናገራለች። በወሲብ ጊዜ ወንዱ ጉልበተኛና እኔን እንደፈለገ ማድረግ እንደሚችል አይነት ስሜቶችን እንድቀበል አድርጎኛል የምትለው ኤሪካ ወንዶቹ ከሴቶቹ በእድሜ ትልቅ የሆኑባቸው ምስሎች ማየቴም ወንዶች በወሲብ ጊዜ ጉልበተኛ እንዲሆኑ እንድፈልግ አድርጎኛል ስትልም ታስረዳለች። ኔላምም በተመሳሳይ መልኩ የወሲብ ምስሎችን በለጋ ዕድሜዋ ማየቷ ወሲብን የምታይበትን መንገድ እንደቀየረው ነው የተናገረችው። 17 ወይም 19 ዕድሜ ላይ ስደርስ ታላቆቼ ከሆኑ ጋር ግንኙነት መፍጠር ጀመርኩ። ይህ ሁኔታዬ የተፈጥሮ ባህሪዬ ይሁን የወሲብ ምስል ማየቴ የፈጠረው ለማወቅ አልችልም ትላለች ኔላም። እንደ አውሮፓውያን አቆጣጠር በ2010 በተደረገ የ300 የወሲብ ምስሎች ግምገማ 88 በመቶ የሚሆኑት አንዱ ጾታ በወሲብ ላይ ያለውን የበላይነትን የሚያመላክቱ ሲሆን ብዙዎቹም የወንዶች የበላይነት ናቸው። በምስሎቹም ሴቶቹ በወንዶቹ ባህሪ በደስታ ወይም ከስሜት ነፃ በሆነ መልኩ እንደሚመልሱ ያሳያል ሲል ያዘጋጀንላችሁ ጽሑፍ ያጠናቅቃል። እንግዲህ ቀደም ብለን እንዳቀረብንላችሁ ጽሑፍ መረዳት እንደምትችሉት ለወሲብ ፊልሞች ሱስ የሚያጋልጡ ምክንያቶችን እንለያለን። የወሲብ ፊልም ሱስ በእኛ ስነ ልቦና ላይ የሚያመጣቸውን ችግሮች እናያለን። ከዛ በኋላ የወሲብ ፊልም ሱስ ውጤቶቹ ምንድናቸው የሚለውን ለማየት እንሞክራለን። የወሲብ ፊልምን የማየት ሱስ መነሻ ምክንያቶቹ በሰዎች መገፋት፣ ራስን ማግለል፣ ድብርት፣ በድንገት የሚጀምር የባዶነት ስሜትና ማንም አይፈልገኝም የሚሉ አይነት ስሜቶች ለወሲብ ስሜት የሚያነሳሱ ምክንያቶች ናቸው ተብሎ ይነሳሉ። ከነዚህ በተጨማሪም የወሲብ ፊልሞችን ሱስ ሊያደርግብን ይችላሉ ተብሎ የሚታሰቡ ሌላኛው ነገር
ከጓደኞቻችን ጋር ያለን ቀረቤታና በጓደኞቻችን ግብዣ የምንጀምራቸው ናቸው። ወደ ቀጣዩ ስንመጣ የወሲብ ፊልምን አከታትሎ በማየት ሱስ ማድረግ በሰውነታችን ላይ የሚያመጣው በስነ አእምሮ፣ በስነ ልቦናና በአካላዊ የሚያመጣቸው ችግሮች ምንድናቸው ብለን ማንሳት እንችላለን። ለዛሬ በስነ ልቦናና ስነ አእምሮ ላይ የሚያመጣቸውን መግለጹ በቂ ነው። ቀደም ብሎ ከላይ ባቀረብንላችሁ ጽሑፍ መከታተል እንደቻላችሁት የወሲብ ፊልም በሴቶች ላይ ሱስ በሚሆንበት ጊዜ በተደጋጋሚ የተመለከቷቸው ወንዶችን የበላይ አድርጎ የሚቀርጸው የወሲብ ፊልሞች ሴቶች ምንጊዜም ከወንድ በታች ነኝ የሚለው ስሜት እንዲቀረጽባቸው ያደርጋል። ከዛም ባለፈ የወንዶች የበላይነት የተረጋገጠበት መሆኑን በማመን ወሲብን ለደስታ ከመጠቀም ይልቅ ወንዶችን ለማስደሰት ብቻ የሚደረግ ነገር አድርጎ በጭንቅላታቸው እንዲቀረጽ ያደርጋል የሚል ውጤት ይኖረዋል። ውጤቱ ምንድነው ካልን የመጀመሪያው ውጤት የሚሆነው ሴቶች ወንዶችን ይሸሻሉ። ከተቃራኒ ጾታ ግንኙነት እየወጡ ራስን በወሲብ የማስደሰት ስጦታን ወይም ተፈጥሯዊ ስጦታን እየጣሉትና እየተውት በመምጣት ካልባሌ ነገሮች ጋር መገናኘትና እንደዚሁም ደግሞ አንዳንድ ጊዜ ያለ አጋር መቆየትን ሊያስከትል ይችላል። ለዛሬ ወሲባዊ ፊልሞችና ሱሶቻቸው በሴቶች ላይ የሚያመጡትን ተጽዕኖ አስከትለን ያዘጋጀንላችሁ ዝግጅት ይህንን ይመስል ነበር። ስለተከታተላችሁን ስለምትከታተሉን እጅግ አድርገን እናመሰግናለን። ጤናችሁን ጠብቁ።